ዛሬው ታሪክ አንድ ደስ የሚል እውነት ያስታውሰናል። ምንም ያህል ብንሮጥም የእግዚአብሔር ፍቅር ሁልጊዜ ይጠብቀናል። ኢየሱስ ሁለት ወንዶች ልጆች ያሉት አባትን የሚመለከት ታሪክ ነገራቸው። አንድ ቀን ታናሹ ልጅ ወደ አባቱ መጥቶ እንዲህ አለው፣ የርስቴን ድርሻ ስጠኝ። ደፋር ጥያቄ ነበር፣ አክብሮት የጎደለው ጥያቄ። ነገር ግን አባቱ አልተከራከረም፣ ሰጠው። ወጣቱ ከረጢቱን ጠቅልሎ ከቤት ወጥቶ ወደ ሩቅ አገር ሄደ። እዚያም ያለውን ሁሉ በዱር ኑሮ፣ በግዴለሽነት ምርጫዎች እና ለእሱ በእውነት የማያስቡ ሰዎችን አጠፋ። በቅርቡ ገንዘቡ ጠፋ፣ ጓደኞቹ ጠፉ፣ ረሃብ በምድሪቱ ላይ መጣ እና ማሳማዎችን ሲመግብ ራሱን አስተዋለ። በጣም ተርቦና ብቸኝነቱና ችግሩ በጣም አድክሞት ነበር። አንድ ቀን መሬት ላይ ተቀምጦ በመጨረሻ ለራሱ እንዲህ አለ፣ የአባቴ አገልጋዮች እንኳን ከዚህ በላይ አላቸው። ወደ ቤት እሄዳለሁ፣ ይቅርታ እላለሁ። ምናልባት አባቴ አገልጋይ እንድሆን ሊፈቅድልኝ ይችላል። ስለዚህ ተነስቶ ወደ ቤቱ ረጅም የእግር ጉዞ ጀመረ። ነገር ግን ገና ሩቅ እያለ በአፈር ተሸፍኖ፣ ባዶ እጅ፣ በሰፍረት ተሞልቶ አባቱ አየው። አባቱ ባልጠበቀው ደስታ ተሞላ። እጆቹን አጣምሮ አልቆመም፣ ያለፈውን አላነሳም። ወደ ልጁ ሮጠ፣ እንቅ አድርጎ በእጆቹ አቀፈው፣ ሳመው፣ በምርጥ ካባ ሸፈነው፣ በእጁ ላይ ቀለበት አደረገለት። እንዲህም አለ፣ ልጄ ጠፍቶ ነበር፣ አሁን ተገኝቷል። ይህ ታሪክ የእግዚአብሔርን ልብ ያሳየናል። ስንወድቅ አይጥለንም፣ ስንሮጥ አሁንም ይጠብቀናል፣ ስንመለስ ወደ እኛ ይሮጣል። እግዚአብሔር አያሳፍረንም፣ ይመልሰናል። ፍቅሩ ከስህተቶቻችን ይበልጣል። ምናልባት ዛሬ ዋጋ ቢስ እንደሆንክ ይሰማሃል። ከእግዚአብሔር የራቅ ወይም ባደረግካቸው ውሳኔዎች ታፍራለህ። ግን ይህን ስማ፣ እግዚአብሔር ወደ ውድቀትህ እየጠቆመ አይደለም። ወደ ቤትህ እንኳን ደህና መጣህ ለማለት እጆቹን ይከፍታል። የትም ብትሆን፣ ምንም ብታደርግ፣ ፍቅሩ እየጠበቀህ ነው። ይህ ታሪክ አበረታታ። ተጨማሪ የመጽሐፍ ቅዱስ ታሪኮችን ለማግኘት ላይክ እና ሰብስክራይብ አድርግ።